ራሱ ፕሪሚራው የቱ ቦታ ላይ ድምጹ ከፍ ማለት እንዳለበት የቱ ቦታ ላይ ድምጹ ዝቅ ማለት እንዳለበት ገምቶ ይሰራልናል ማለት ነው። ኤዲቲንግን ጨረስኩ። ሰላም የኪያር ቤተሰቦች እንዴት ናችሁ? አሸናፊ ነኝ ከኪያር ትሬኒንግ ኢንስቲትዩሽን። ባክግራውንድ ሚውዚክ ስናስገባ ባክግራውንድ ሚውዚኩንና የሳውንዱን ሌቭል የናቹራል ዲያሎጉን ሌቭል መስራት ትንሽ ብዙዎቻችንን አልፊ ነው አይደል? አዶቤ ፕሪሚራ ባይ ዘ ዌይ ይሄን ትሪት የሚያደርግበት ሲስተም ይዞ መጥቶ ለምሳሌ እዚህ ጋር አንድ ሳምፕል ዝም ብዬ ዶክመንተሪ ፊልም ታይፕ ሰርቼላችኋለሁ። አሁን ስንከፍተው እንግዲህ የናሬተሩና የሳውንድ ባክግራውንድ ሚውዚክ ሳውንዱ ሚክስ ሆኖብናል። ሶ ያንን ሰፓሬት ለማድረግ ማኑዋሊ ከምንሰራው እዚህ ጋር ማርክ እያደረግን ማኑዋሊ ከምንሰራው በተሻለ መንገድ እዚህ ጋር አንድ ሌላ ሜትድ ላሳያችሁ። ምንድነው የምናደርገው? እዚህ ዊንዶ ላይ እንገባና ኢሴንሻል ሳውንድ የምትለዋን ፓናላችንን እንከፍታለን። ከዛ እሱን ከከፈትን በኋላ ለአዶቤው መንገር ነው የሚያስፈልገን የቱ ዲያሎግ እንደሆነ የትኛው ደግሞ ባክግራውንድ ሚውዚክ እንደሆነ ማለት ነው። ሶ ሌት ለምሳሌ ይሄን ሰሌክት እናድርግና ይሄ ዲያሎግ ነው እንለዋለን። ከዛ ይሄንኛውን ሰሌክት አድርገን ደግሞ ይሄ ሚውዚክ ነው እንለዋለን። ከዛ ምን እናደርጋለን? ሚውዚካችንን ሰሌክት እናደርግና ዶኪንግ እንሰራለን። ወደ ታች ስክሮል እናደርግና እዚህ ጋር የምታዩት ዶኪንግ የሚለው ሲመጣ እቺን ዶኪንግ ኦን እናደርጋታለን። ከዛ ዶክ ሳውንድ የሚለውን እቺን ኦን ታደርጓታላችሁ። ከዛ እዚህ ከታች የምታዩት ጀነሬት ኪፍሬም የሚለውን ስክሮል አድርጋችሁ ጀነሬት ኪፍሬም የሚለው ሲመጣላችሁ ጀነሬት ኪፍሬም ትሉታላችሁ። ሶ ምን ያደርጋል? ከዛ አሁን ኦልሞስት በቃ ስራው አለቀ። ራሱ ፕሪሚራው የቱ ቦታ ላይ ድምጹ ከፍ ማለት እንዳለበት የቱ ቦታ ላይ ድምጹ ዝቅ ማለት እንዳለበት ገምቶ ይሰራልናል ማለት ነው። ኤዲቲንግን ጨረስኩ። ሌትስ ፕሌይ እስቲ ራሱትን ሰዎች የህይወትን ሚስጥር በሚመረምሩባት የስልጣኔ እናት በሆነችው ጥንታዊቷ ግሪክ ያስቡት። ያን ጊዜ ነበር ታዲያ የታላቁ ፈላስፋን ፕሌቶን አናት እንኳን ሳይቀር የሚያስዋጭር ድንቅ ነገር ይታየው፣ አንቲ ካይቴራ መካኒዝም። አያችሁ፣ ልክ ድምጹ የዲያሎጉ ድምጽ ሲጀምር ሳውንዱ ይወርዳል። የዲያሎጉ ድምጽ በሌለበት ቦታ ሳውንዱን ከፍ እያደረገ ራሱ እዚች ጋር አብሶ ብታዩት እንደዚህ ኪ ፍሬም እየፈጠረ ዝቅና ከፍ እያደረገ ራሱ አውቶማቲካሊ ይሰራልናል ማለት ነው። እንደዚህ አይነት ቪዲዮዎች እንዲደርሳችሁ ፎሎ አድርጉ። ደግሞ ጥያቄዎች ካላችሁ ጥያቄዎቻችሁን ኮሜንት ላይ ብታስቀምጡልን ቪዲዮዎች ልንሰራላችሁ እንችላለን። ደግሞ ጆይን አድርጉን፣ በትምህርት ቤታችን ኑና ተከታተሉ። ከዚህ የተሻሉ ጥሩ ትምህርቶች ታገኛላችሁ። መልካም ጊዜ